የተወደዳችሁ ቅዱሳን ወንድሞቼ በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። እንደ ኃይሌን ብርሃን የጠበቀን እያገዘን እየተጠነቀቀልን እስከ ዛሬ ድረስ የረዳን ያገዘን አቅም ጉልበት የሆነልን ጌታችን መድኃኒታችን ኢየሱስ ክርስቶስና በያለንበት ሳንፈራ ሳንናወጥ ብዙ የሚያስፈሩ ነገሮች እያሉ ብዙ የሚያናውጡ ነገሮች እያሉን ነገር ግን ምሕረትና ቸርነት ስላበዛለን ዛሬም በሕይወት አለን። በሕይወት የመኖሪያችን ምስጢር የመቆሚያችን ምስጢር የጌታ ምሕረትና ቸርነት ብቻና ብቻ ነው። ስለዚህ ዛሬ ወደ እናንተ ይዤ የመጣሁኝ ርዕስ የልባችን ሐኪም። ልባችን ስታመም ምን እናደርጋለን? ወደ ሐኪም ቤት እንሄዳለን። ሐኪም ይመረምረናል፣ መድኃኒት ይሰጣል፣ እንድንድን ይረዳናል። ታዲያ መንፈሳዊ ልባችን ሲታመምስ ምን እናደርጋለን? ስጋዊ ልባችን ሲታመም ወደ ሐኪም ቤት ሄደን ከሐኪም መድኃኒት እንወስዳለን። የሚያስፈልገውን መድኃኒት ዶክተሮች ይሰጣሉ። ነገር ግን መንፈሳዊ ልባችን ሲታመም እንዴት ነው የምናደርገው? እግዚአብሔር የልባችን ሐኪም ነው። እሱ ልባችን ጠንቅቆ ያውቃል። ያንተ ልብ ምን እንደሆነ የኔ ልብ ምን እንደሆነ ጠንቅቆ ያውቃል። ቁስላችንም ደግሞ ይፈውሳል። ስለዚህ ኃጢአታችንን ያስተሰርያል። መዝሙር 147 ከቁጥር 3 ላይ ልባችን የቆሰሉትን ይፈውሳል ሕመማቸውንም ይጠግናል ብሎ እንደተጻፈ የተሰበረ ልባችን የሚጠግን እግዚአብሔር ብቻ ነው። ልባችን በምን ይታመማል? መንፈሳዊ ልባችን ይታመማል ካለ በምንድን ነው የሚታመመው? አንደኛ በኃጢአት ምክንያት ልባችን ይታመማል። ኃጢአት ልባችን ያቆሽሻል፣ ከእግዚአብሔር ያርቃል። ፍርሃት ልባችን ያጨናንቃል፣ ተስፋን ያስቆርጣል። ጭንቀት ልባችን ያደክማል፣ ደስታን ይነግፋል። ቀን በቀል ልባችን ይመርዛል፣ ፍቅርን ያሳጣል። ስለዚህ እግዚአብሔር ልባችን እንዴት ይፈውሳል? ልባችን በፍርሃት ምክንያት፣ በቀን በቀል ምክንያት፣ በኃጢአት ምክንያት ልባችን በሽተኛ ይሆናል። ስለዚህ እግዚአብሔር ልባችን እንዴት ይፈውሳል? የልባችን ሐኪም እግዚአብሔር ነው ካል እግዚአብሔር ልባችን ይመረምራል፣ ያውቃል። የኔ ልብ ምን አይነቱ እንደሆነ ያውቃል። ስለዚህ በኃጢአት ለታመመው ልብ፣ በፍርሃት ለታመመው ልብ፣ በቀን በቀል ለታመመው ልብ እግዚአብሔር ፈውስ ይሰጣል። እግዚአብሔር ልባችን እንዴት ይፈውሳል ብለን ራሳችን ስንጠይቅ በምሕረቱ ልቤ በኃጢአት ምክንያት ታሞ ነበር፣ እግዚአብሔር የሚያደርስ ሲያደርግ ልቤ ይፈወሳል። እግዚአብሔር ኃጢአታችን ሁሉ ይቅር ይለናል። በምሕረቱ ይቅር ስለን ልባችን ይፈወሳል። አንደኛ ዮሐንስ 1 ከቁጥር 9 ጀምሮ ባለው ክፍል ኃጢአታችን ብንናዘዝ ኃጢአታችን ሊቅር ሊለን ከዓመፅ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ማን ነው? እግዚአብሔር። ስለዚህ ኃጢአታችን ስንናዘዝ ፈውስ እናገኛለን። ልባችን የቆሰለው በምን ነበር? በኃጢአት ነበር። ስለዚህ ከተናዘዝ ልባችን ይፈወሳል። ኃጢአታችን ስንናዘዝ ምሕረት እናገኛለን። ምሕረት ያገኘው ልብ ይፈወሳል። በፍቅሩም ብዛት ፍረት በማጣት ለታመመው ልብ እግዚአብሔር በፍቅሩ ያጽናናል፣ ያበረታል። ሮሜ 8 ከ38 እስከ 39 ላይ ሞትስ ቢሆን ሕይወትስ ቢሆን መላእክት ቢሆን ግዛትስ ቢሆን ያለው ቢሆን ለሚመጣው ቢሆን
ኃይላትስ ቢሆን ከፍታ ቢሆን ዝቅታስ ቢሆን ልዩ ፍጥረታት ቢሆን በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ሊለየን የሚችል ማን ነው? እንደማይለየን ተረድቻለሁ ይላል ሐዋርያ ጳውሎስ። ስለዚህ በቃሉ የእግዚአብሔርን ቃል ልባችን ያድሳል። የእግዚአብሔርን ቃል የምንሰማ ከሆነ ልባችን ይፈወሳል፣ ልባችን ይታደሳል፣ ይምረናል። ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያውና የሚሰራ ነው፣ በሁለት ስለት ካለው ሰይፍ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥመትን እስኪለይ ድረስ ይወጋል፣ የልብን ስሜትን ሐሳብን ይመረምራል። ስለዚህ የእግዚአብሔር ቃል ልባችን ስለሚመረምር የእግዚአብሔር ቃል የልባችን ስለሚያውቅ በኃጢአት ቆስሎ ለነበረው ልብ የእግዚአብሔርን ቃል ሲሰማ ይፈወሳል፣ ይለወጣል፣ ይቀየራል። ታዲያ ምን ማድረግ አለበት? ልባችን ሕክምና እያገኘ ከሆነ መንፈሳዊ ሕክምና እየሰጠን ከሆነ እንዴት ነን? ወደ እግዚአብሔር ቤት እንሂድ። ልባችን ለመታከም ወዴት እንሂድ? ወደ እግዚአብሔር ቤት እንሂድ። ወደ እግዚአብሔር እንሂድ። ልባችን ሲታከም ወደ እግዚአብሔር እንሂድ። ልባችን ለእርሱ እንክፈት። ልብ ታሞ ከሆነ ለእግዚአብሔር ክፈት፣ ፈውስ ይሰጣል። ስሜታችንና ሐሳባችን እግዚአብሔር እንንገር፣ ምሕረቱን እንለምን፣ ኃጢአታችን ይቅር እንደምንል እንለምነው ፈውስ ለማግኘት። ቃሉን እናንብብ። የእግዚአብሔርን ቃል ስናነብ እግዚአብሔር ይምረናል፣ ፈውስን እናገኛለን። ልባችን ፈውስ እንደሚያስፈልገን ካወቅ ወደ እግዚአብሔር እንሂድ። ውድ እህቶቼና ወንድሞቼ እግዚአብሔር የልባችን ሐኪም ነው። ዛሬውኑ ወደ እሱ እንሂድ፣ እርሱ ይፈውሰናል። ልባችን የቆሰሉትን ይፈውሳል፣ ሕመማቸውንም ይጠግናል። መዝሙር 147 ከቁጥር 3። ስለዚህ ልባችሁ እንዲታከም ከፈለጋችሁ ወደ እግዚአብሔር ነው። እግዚአብሔር ይፈውሳችኋል። የሚፈውሰን ሐኪም አይደለም፣ ዶክተር አይደለም። መንፈሳዊ ልባችን የሚፈውሰን እግዚአብሔር ብቻ ነው። ስለዚህ በምንኖርበት ዘመን ሁሉ ልባችን ታሞ ከሆነ ፈውስ የሚገኘው በእግዚአብሔር ዘንድ ብቻና ብቻ ነው። ሻሎም